ከቷ ስማ አልሲባል ረቷችሁ ፍቅር ስላለ ትተማመናላችሁ። በዛ ምክንያት ደግሞ የሚተማመነው ደግሞ ምን አይማማም። ሰላሞቻችሁን ውደዱ ሲለን ጥላቻ በውስጡ ያለው ሰው እስረኛ ነው። የጥላቻ የሰይጣን እስረኛ ነው። ስለዚህ ጥላቻችሁን ውደዱ ማለት ከሰይጣን እስረኝነት ከጥላቻ እስረኝነት ነፃ ሁኑ ማለት ነው። ስለዚህ ጠላቶቻችንን መውደድ ማለት አንድ ሰው በጥላቻ ምክንያቱ የሚጠላውን ሰው ሲያስብ ምን አይነት ስሜት የሚሰማው? ክፉ ይሆናል፣ ሰዋዊ ያልሆነ ክፉ ነገር እንዲፈጽም የሚገፋፋ እንዲጣላ እንዲሳደብ የሚያደርግ ስሜት ይመጣበታል፣ ይገፋፋል። ይህ ደግሞ መታሰብ ነው፣ በጥላቻ መታሰብ። ሁሉም ጠላቶቻችን ብንወስድ ግን ያ ሰው በታሰበ ቁጥር መልካም ነገር እናስባለን። ልቦናው ይመለስ። ሰይጣን አሳስቦ ሆኑሚ እንደዚህ እኔን ለማስጠፋት አስቦ አይደለም ብለን ማሰብ እንጀምራለን። ጠላቶቻችን ከምንወጡበት ጊዜ ማለት ነው። ስለዚህ ብንዋደድ እግዚአብሔር በእኛ ይኖራል ማለት በውስጣችን ፍቅር ያ አጋፔ ያለው ቅድም በእኛና በእግዚአብሔር መካከል የሚኖረው ፍቅር ከሁሉም አስፈልጦ ሲኖር ሕይወታችን በዛ ፍቅር ሲቃኝ ያን ጊዜ ልባችን